18 የሙዚቃ ስብስቦች የተካተቱበት 8 ዓመታትን የተጠበቀ አልበም ለኢትዮጵያውያን ቀርቧል። ብዙዎች ሙዚቃ ብቻ ሳይሆን ታሪክ ለትውልድ የሚተላለፍ መልእክት የዚህ ዘመን ሰዎች የልብ ትርታ ስለመሆኑ ሐሳባቸውን እየገለጹ ይገኛሉ። የዲጂታሉ ዓለም አንዴ ከመዘገበ የማይፋቅ ነውና ባልተለመደ መልኩ ሙዚቃውን ያዳመጡ ሰዎች ለሚመጣው ኢትዮጵያዊ የልጅ ልጆቻቸው ሙዚቃውን በሰሙበት ሰዓት የተሰማቸውን ስሜት በሐዘንና በቁጭት እያጋሩ ይገኛሉ። ነገሩ አልበሙ ይወጣል ከተባለ ዕለት አንስቶ እስከሚለቀቅበት እስከ ትላንትናው ዕለት ሚያዝያ 8 2018 ዓ.ም ድረስ ብዙ ስለ አልበሙ ተብሏል። 8 ዓመት የተጠበቀው አልበም 24 ሰዓት ባልሞላ ጊዜ ውስጥ በዩቲዩብ መንደር ሚሊዮኖች የተመለከቱትና አዲስ ክብረ ወሰን የሰበረ የሙዚቃ ሥራ ለኢትዮጵያውያን ቀርቧል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ሲነሳ ዛሬም ድረስ ሙዚቃን የጀመረበት የዚያን ጊዜ የዘጠናዎቹ ብላቴና ወጣት መልክ በአይናቸው ድቅን የሚል ብዙዎች ናቸው። ቴዎድሮስ ካሳሁን ገርማሞ፣ ቴዲ አፍሮ አሁንም ኢትዮጵያውያን አድናቂዎቹን ሊያስገርም ከ8 ዓመታት በኋላ ብቅ ብሏል። የጥበብ ከፍታን በራሱ መንገድ የቃኘ ፈርቀዳጅ የሆነ ድምፃዊ ቴዲ አፍሮ ለሁለት አስርት ዓመታት በዘለቀው የሙዚቃ ጉዞው ኢትዮጵያዊ ማንነትን፣ የፍቅር ጥግንና የሕዝብ ስሜትን በዜማዎቹ ውስጥ የቋጠረ ድንቅ ታሪክ ሰናጅ ባለሙያ ሆኗል። ቴዲ አፍሮ በሙዚቃው ዓለም ውስጥ የሚያሳየው ጥልቅ የሆነ የባህልና የታሪክ አቀያየጡ እያንዳንዱ የፈጠራ ሥራውን ልዩና ተወዳጅ አድርጎለታል። እንደ አንድ የሥነ ጽሑፍ ባለሙያ ቴዲ የቃላት ፍልስፍናን ከዜማ ጋር ማዋሃድን ያውቅበታል። በዚህም የበርካቶችን ልብ የሚገዛ ድንቅ የጥበብ ሰው ሆኗል። ቴዎድሮስ ካሳሁን በአልበሞች ውስጥ የሚጠቀማቸው ዘይቤዎች ወይንም ሜታፎርስና የዜማ ቅንብሮቹ የሙዚቃ ጥማትን ከመቁረጥ ባለፈ አድማጭን ወደ ማሰላሰል የሚያስገቡ፣ የልብን እሳት የሚያቀጣጥሉ ደግሞ የሚያስገርሙ ናቸው። ለእርሱ ግጥም ማለት የሰው ልጅ ውስጣዊ ስሜት፣ የህሊና ድምፅና የጋራ እሴቶቻችን መገለጫ ነው። ለምሳሌ በአልበሞች ውስጥ የምናገኛቸው የታሪክ መነባነቦች፣ የሀገር ፍቅር ስንኞችና ማህበራዊ ትችቶች በዘመናዊ የፖፕ ሙዚቃ ውስጥ የጠፉ የሚመስሉ የአባቶችን እሴት መልሰው የሚያድሱ ናቸው። ቴዲን በሙዚቃው ዓለም ልዩ የሚያደርገው በባህላዊ የሙዚቃ መሳሪያዎችና በዘመናዊ የሙዚቃ ስልቶች መካከል የፈጠረው አስደናቂ ድልድይ ነው። ይህ ድልድይ ትውልዱን ከትውልድ ጋር ያለፈውን ታሪክ ከወደፊቱ ምኞት ጋር እንዲያገናኝ አስችሎታል። ቴዲ አፍሮ ስራዎቹን ወደ አድማጭ ለማድረስ የሚወስዱበት ረጅም ጊዜ ስራው በህዝቡ ዘንድ ለዓመታት ሳይሰለች እንዲደመጥ የሚያስችል የጥራት መሰረት የጣለለት ሲሆን የቴዲ አፍሮ የሙዚቃ ጉዞ በስነ ጽሑፍ ትንታኔ አይን ሊታይ የሚችል የኢትዮጵያዊነትን አርማ በኪነ ጥበብ የሰቀለ የጥበብን ክብር የጠበቀና የህዝብን ልብ በታማኝነት የገዛ ብርቱ ባለሙያ ያደርገዋል። በኢትዮጵያ የሙዚቃ ታሪክ ውስጥ የፈጠረው ተጽዕኖ እጅግ የገዘፈ ሲሆን የዘመኑን አጠቃላይ የኪነ ጥበብ ስርዓት ወደ ሌላ ምዕራፍ አሸጋግሮታል። ኢንዱስትሪው በባለሙያ እንዲመራና በራሱ የሚተማመን ዘርፍ እንዲሆን ከፍተኛ ጥረት አድርጓል። አርቲስቶች በራሳቸው የፈጠራ ሥራ ላይ እንዲያተኩሩና ለውጤታቸውም ጥንቃቄ እንዲያደርጉ የሚያነሳሳ የጥራት ደረጃ ወይንም ቤንችማርክን አስቀምጧል። የእርሱ የሙዚቃ ስርጭት ስልቶች፣ የግብይት አቀራረቦችና የኮንሰርት አደረጃጀቶች በኢትዮጵያ የሙዚቃ ንግድ ውስጥ ትልቅ አስተማሪ የሆኑ የቢዝነስ ሞዴሎች መሆን ችለዋል። ቴዲ አፍሮ የሙዚቃ አድማጩን ከዕድሜ፣ ከፖለቲካ አመለካከትና ከጎሳ ክፍፍል ባሻገረ በማሰባሰብ የኢትዮጵያዊነት ስሜት መገለጫ ሆኗል። የህዝብ ተቀባይነቱ በአንድ ክልል ወይም ዘመን ብቻ የተወሰነ ሳይሆን ከትውልድ ወደ ትውልድ የሚሸጋገር ሆኗል። የሙዚቃ ኮንሰርቶቹ በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ትልልቅ የባህል ትዕይንቶች የሚታዩ ሲሆን ለየት የሚያደርጋቸው ደግሞ አድናቂዎቹ የሚሰበሰቡበት መንፈስ ነው። በዚያ ቦታ ላይ የሚታየው አንድነት ቴዲ የሙዚቃ ሰው ብቻ ሳይሆን የህዝብ ስሜት ቀስቃሽና አገናኝ መሆኑን የሚያሳይ ነው። እያንዳንዱ ዜማው የህብረተሰቡን ስሜት የሚጠይቅ፣ ለጠየቁት መልስ የሚሰጥና የኢትዮጵያን ውበት በኪነ ጥበብ የሚናገር በመሆኑ
ኢትዮጵያዊነት የጋራ ስሜት ማዕከል ተደርጎ እንዲወሰድ የሚጥር ባለሙያ ነው። አዲሱ አልበሙን በተመለከተ የተፈጠሩ ክስተቶች በኢትዮጵያ የኪነ ጥበብ ታሪክ ውስጥ አዲስ ምዕራፍ የከፈቱ ናቸው። የአርቲስቱ አልበም ከ8 ዓመት በኋላ መለቀቁ በራሱ እንደ አንድ የኪነ ጥበብ ስልት ተወስዶ አድናቂዎቹን በጉጉት እንዲጠብቁ አድርጓቸዋል። ባለፉት ጥቂት ቀናት አልበሙ በቅርብ ቀን እንደሚለቀቅ ይፋ ከተደረገ በኋላ አድናቂዎቹ በጥበቃ ላይ ባሉበት በዚህ ብዙዎች የተለያዩ አስተያየቶችን ሰጥተዋል። የቴዲ አፍሮ አልበም መለቀቅ ስመጥር ግለሰቦች፣ በተለያየ የሥራ ኃላፊነት ላይ ያሉ ሰዎችና በተለያየ ሙያ ላይ ያሉ ጭምር በጉጉት የሚጠብቁት መሆኑን በማህበራዊ ገጾቻቸው ላይ አልበሙ ከመለቀቁ አስቀድሞ ትችቶቻቸውንም ጉጉታቸውንም አጋርተዋል። ኢትዮሪካ የተሰኘው የድምፃዊ ቴዲ አፍሮ አልበም እስከ ተለቀቀበት ሚያዝያ 8 2018 ዓ.ም ድረስ በተለያየ መልኩ በስራው ላይ ተጽዕኖ ለማሳደር ተሞክሯል። የኮንሰርት መከልከል፣ የሚዲያ ሽፋን ገደቦችና በማህበራዊ ሚዲያ የሚነዙ ወሬዎች ቴዲን ከህዝብ ለመነጠል የተሞከሩ ሙከራዎች ነበሩ። ይሁን እንጂ ቴዲ አፍሮ እንደ ሁል ጊዜው እነዚህን ተግዳሮቶች በትዕግስትና በዝምታ በማለፍ ስራው ከማንኛውም የፖለቲካዊ ግፊት በላይ መሆኑን በተግባር አሳይቷል። ይህ የአርቲስቱ የጽናት ጉዞ የጥበብ ሰው ከስልጣን ይልቅ በህዝብ ፍቅር ላይ እንደሚመሰረት ማረጋገጫ ሆኗል። ቴዲ አፍሮ ጥበብን የነጻነት መሳሪያ፣ ሙዚቃን ደግሞ የብሔራዊ መግባባት ድልድይ አድርጎ ተጠቅሞበታል። በመሆኑም የቴዲ አፍሮ አልበም እንዴት ያዜም ይሆን፣ ምን አይነት አልበም ይሆን ብለው የሚጠብቁት ሙዚቃ ሳይሆን የትኛውን ህመማችንን ተጋራው፣ የትኛውን ታሪካችንን ሰነደው ብለው የሚጠብቁት የማንነትና የህሊና ነጻነት መገለጫ ነው። የኢትዮጵያ የሙዚቃ ኢንዱስትሪ በየዘመኑ እንደ ቴዲ ያሉ የኪነ ጥበብ ሰዎችን የምትፈጥር፣ በሚያልፉባቸው ፈተናዎች የጥበብን ጥንካሬ እንደሚፈታተኑ ሁሉ በመጨረሻም የጥበቡን ዘላለማዊነት ያረጋግጣሉ። በመሆኑም የያኔው ብላቴና የአሁኑ ጎልማሳ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ የዘመኑ የህዝብ ድምፅና የኢትዮጵያዊነት ትረካ ጠባቂ ሆኖ ቀጥሏል። ፈተናዎች ይመጣሉ፣ ያልፋሉ። ነገር ግን የኪነ ጥበብ ውበትና እውነት የሆኑ ስራዎች ትውልዶችን አሻግረው ይኖራሉ። የቴዲ አፍሮ የሙዚቃ ጉዞ የኢትዮጵያዊነትን ሰንደቅ በኪነ ጥበብ ከፍታ የሰቀለ፣ የሙያ ክብርን ያስጠበቀና ከሁሉም በላይ የህዝብ ልብ በታማኝነት የገዛ ብርቱ ጉዞ ያደረገ ሲሆን ቴዲ የሙዚቃ ብቻ ሰው ሳይሆን እርሱ የኢትዮጵያዊነት የጋራ ስሜት ማዕከል እንደሆነ ብዙዎች ይናገራሉ፣ ይስማሙበታል።